በአዲስ አበባ ግራር ኮንዶሚኒየም አካባቢ ከባድ የትራፊክ አደጋ ደረሰ። በዛሬው ዕለት ከስልጤ ሰፈር ወደ ግራር ኮንዶሚኒየም በሚወርደው መንገድ ላይ አስደንጋጭ የትራፊክ አደጋ ተከስቷል። አንድ የጭነት መኪና ሲኖትራክ ቁልቁለቱን በሚወርድበት ወቅት ፍሬን እምቢ በማለቱ በመበላሸቱ ምክንያት ቁጥጥር ውጭ ሆኗል። በአደጋው ምክንያት በግምት እስከ 6 የሚደርሱ መኪናዎች ላይ ጉዳት ደርሶባቸዋል። በአደጋው አንድ ሰው ቪትስ ሊየዝ መኪና ውስጥ የነበረ በአስቸኳይ ወደ አለርት ሆስፒታል ተወስዶ የሕክምና እርዳታ እየተደረገለት ይገኛል። እንዲሁም ሙሉ በሙሉ በተጎዳች ቪትስ ሊየዝ መኪና ውስጥ የነበረች አንዲት ሕፃን ልጅ በሚያስገርም ሁኔታ ምንም ጉዳት ሳይደርስባት በሰላም ለመውጣት ችላለች። ይህ አደጋ ሁላችንም ሊያስተምር የሚገባ ከባድ ክስተት ነው። መኪናን መንዳት ከመጀመራችን በፊት የቴክኒክ ብቃቱን በተለይም የፍሬን ብሬክ ስርዓቱን መፈተሽ ፍጹም ምርጫ የማይሰጠው ጉዳይ ነው። የመኪናውም ክፍሎች በየጊዜው ያስፈትሹ። ፍሬን፣ ጎማ እና ሌሎች ወሳኝ መካኒካል አካላት በጥሩ ሁኔታ ላይ መሆናቸውን ያረጋግጡ። በተለይ ከባድ የጭነት ተሽከርካሪዎችን የምታሽከረክሩ ወገኖች ወደ ቁልቁለት ከመግባታችሁ በፊት ፍሬናችሁን በሚገባ መፈተሽና ተገቢውን ፍጥነት መያዝ ይገባቸዋል። የጥቂት ደቂቃዎች ጥንቃቄና ፍተሻ የራስዎንና የሌሎችን ንጹሐን ዜጎች ሕይወት ይታደጋል። ለተጎዱት ወገኖቻችን ፈጣን ማገገምን እንመኛለን። ፈጣሪ ሀገራችንና ሕዝባችንን ከአደጋ ይጠብቅ።